እንኳን ደህና ቆየኸኝ። ውይ በጣም ነው ደስ የሚለው። ድባቡ በጣም ደስ ይላል። በጣም ጓጉቼ ነው የመጣሁት። ደስ ይላል በጣም። እንዴት አየሽው አዋርዱን ተሸላሚዎቹን? በጣም ደስ ይላል። በጣም የምጠብቀው ሰው የተሸለመው እንደ አጋጣሚ ሆኖ አንዷለም ጎሳን የጠበቅኩ ነበር፣ ግን በቃ ብቻ ደስ ይላል። ጎሳ ከዚህ አጫሉ አዋርድ በሚቀጥለው ምን ቢሻሻል ምን ደግሞ ቢጨመር ያለው? እኔ እንጃ ምንም የጎደለ ነገር አላየሁም። በጣም ተመችቶኛል። እንደ ሀሳብ ግን በጣም ሰው በዛ። እሱ ትንሽ ቢቀነስ ጥሩ ነው። የኦሮሞ ማህበረሰብ ሰፊ ነው፣ ለዛም ይመስለኛል። የስ ልክ ነው። ሌላ አለ? በጣም አመሰግናለሁ። እሺ አመሰግናለሁ። ስሜ ያው አህሙ ዲያስፖራ ይባላል በሶሻል ሚዲያ፣ በትክክለኛው ደግሞ አህመድ ጀማል እባላለሁ። ቲክቶክ ላይ ያው አዝናኝ ነገሮች ነው የምሰራው፣ ኢንተርቪዎች ሰራለሁኝ። ኦልሞስት ከግማሽ ሚሊዮን በላይ ፎሎወር ነው ያለኝ። ይለያል። በጣም የሚለይ ፕሮግራም ነበረ። በጣም ሊበረታታ የሚገባ ፕሮግራም ነው። በጣም ተደስቼበታለሁ በፕሮግራሙ። የተሸለሙትም ሰዎች የሚገባቸው ነበሩ። ብቻ በጣም ደስ የሚል ነው። ደስ ብሎኛል በጣም እዚህ ላይ በመገኘት የራሱ እድለኛ ነኝ። እኔ አላቅም ለመጀመሪያዬ ነው እና በጣም ደስ ብሎኛል። ኦቨር ደስታዬን እንዴት እንደምገልጽልህ አላቅም። የሀጫሉ ብቻ ስለሆነ ራሱ ለኔ ክብር ነው። በጣም ደስ ብሎኛል። ደስተኛ ነኝ። ያ ሰምቼ አውቃለሁ። አጋጣሚ ሆኖ ስላልተመቸኝ ነው እንጂ መገኘት መፈልገው ነበረ። በዚህኛው ደግሞ ተሳክቶልኝ ተገኝቻለሁ። በጣም ደስ ብሎኛል። ያው የኦሮሞ ሕዝብ ያው በአንድነቱ በፍቅሩ የታወቀ ነው። ይሄንን ፕሮግራም እንዲሁ ጠንከር አድርጎ ቲክታከሮችንም ደባልቆ የኦሮሞን ቲክታከሮች እያበረታታ እንዲቀጥል የሚል መልእክት ነው ያለኝ። በተረፈ በቃ ምርጥ ነው። እሺ